ከትንሽ እስከ ትልቅ የምታቀርቡትን ሐሳብ በጠቅላላ የሚያጣጥሉባችሁ ሰዎች ሰሩበት ቦታ በአለቃችሁ ተቀባይነት የሌላችሁ አብሯችሁ በሚሰራው ሰው ተቀባይነት የሌላችሁ ለሰብክ ድል ተሰጥቶኝ አንድ ሳምንት አጥንቼ ለ11 ሰዓት ፕሮግራም 6 ሰዓት ቸርች ገብቼ 400 ጊዜ ራሴን በመስታወት ያየው ሰብኬ ፕሮግራሙ ሊጀምር 20 ደቂቃ ሲቀረው ተተነዋል። አንዳንዶቻችሁ ለሰው በር ከፋች ይሆናችሁ፣ አንዳንዶቻችሁ ለሰው ቤት ሰራተኛ ይሆናችሁ፣ እድል ይሆናችሁ። መጽሐፋችንን በዘፍጥረት መጽሐፍ ምዕራፍ 37 ላይ እናወጣና ምዕራፍ 37 ቁጥር 18 እንደዚህ እናነባለን። እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይሄው መጣ፣ ያ ባለ ሕልም ይሄው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ይህ አሁን ያነበብኩላችሁ የእግዚአብሔር ቃል በጣም ታዋቂ የሆነና በጣም ብዙዎቻችሁ የምታውቁት ያነበባችሁት፣ እንደውም አንዳንዶቻችሁ በልጅነታችሁ ቤተሰቦቻችሁ ያስጠኗችሁ ያሳደጓችሁ የዮሴፍን ታሪክ በተመለከተ ነው ያነበብኩላችሁ። በእርግጠኝነት ዛሬ ማታ የእግዚአብሔር መንፈስ ለእያንዳንዳችሁ ውስጥ ምላላችሁ ውጭ ምላላችሁ የሚያስተምራችሁ ነገር እንዳለ እርግጠኛ ነኝ። ዮሴፍ በአባቱ ትእዛዝ መሰረት ለወንድሞቹ ደህንነታቸውን ሊጠይቅ ሰላም መሆናቸውን ሊጠይቅ የተወሰነ እሸትና ቂጣ ነገር ይዞ እንደወጣ መጽሐፋችሁን ስታነቡ ታገኛላችሁ። አሁን ያነበብኩላችሁ የእግዚአብሔር ቃል ከሕልሙ የተነሳ ያዕቆብ ለዮሴፍ ካለው አክብሮት፣ ፍቅር፣ እንክብካቤ የተነሳ እንዴት አድርገው ወንድሞቹ እሱን መጥላት እንደጀመሩ፣ እንዴት ባለ መራራ ሁኔታ እሱን ማየት እንደጀመሩ፣ እንዴት በንቀት ማየት እንደጀመሩ እና በውጤቱም ደግሞ ወደ መጨረሻ አካባቢ እነሱን ለመጠየቅ ሲሄድ ከሩቅ ሲያዩት ሕልመኛው መጣ ብለው እርስ በርሳቸው እንደተመካከሩበት እርስ በርሳቸው እንደተነጋገሩበትና እንግደለውና አውሬ በላው እንላለን ብለው እንዳሉ የሚተርክ የእግዚአብሔርን ቃል ያነበብኩላችሁ። እናንተም እንዳነበባችሁት እኔም እንደምነግራችሁ ዮሴፍ በአጋጣሚ ነው ከቤት ወጥቶ የቀረው። ወንድሞቹ ለእስማኤላውያን አሳልፈው ሸጠውት ነበረ። እግዚአብሔር አምላክ ከእስማኤላውያን እጅ ተቀብሎ ፈርዖን ቤት አስገባው። ማንኛውም ክርስቲያን ማወቅ ያለበት ነገር ቢኖር ኤኒታይም በየትኛውም አይነት ሁኔታ ውስጥ ከየትኛውም አይነት እጅ አውጥቶ ወደ ህልማችሁ ወደ ዴስቲኒያችሁ ሊያመጣ እግዚአብሔር አምላካችሁ የእናንተ የታመነ ወዳጃችሁ እንደሆነ እንድታውቁ እፈልጋለሁ። እያንዳንዱን ምነግራችሁ መልእክት ስለሆነ እንድሰሙ እፈልጋለሁ። ወንድሞቹ ከፍተውበታል። በወንድሞቹ እጅ ነው ለእስማኤላውያን ተላልፎ የተሰጠው። ይሄ ሰው ከእስማኤላውያን እጅ ተቀብሎ ፈርዖን ቤት ያስገባው እግዚአብሔር ነው። ልክ እንደዚህ በየትኛውም አይነት ክፉ ሁኔታ ውስጥ ገብታችሁ ሊሆን ይችላል። በክፉ ሰዎች እጅ ውስጥ ወድቃችሁ ሊሆን ይችላል። በክፉ ሁኔታ ውስጥ እያለፋችሁ ሊሆን ይችላል። መነሻችሁ ላይ ያልነበረና በጉዟችሁ ላይ የተከሰተ አስቸጋሪ ነገር ቢገጥማችሁ አምላካችሁ እግዚአብሔር ህልም የሰጣችሁ ራእይ የሰጣችሁ ፕሮግራም በእናንተ ላይ ያደረገ እግዚአብሔር ወደዚህ ምድር በእቅድ ያመጣችሁ እግዚአብሔር ለጠላቶቻችሁ መጫወቻ እንደማይተዋችሁና ጣልቃ ገብቶ ወዳየላችሁ ወደዛ ነገር ሊያመጣችሁ የታመነ አምላክ አላችሁ። የእግዚአብሔር ቃል በመቀጠል ሲናገር እንደዚህ ይላል፣ እግዚአብሔርም ከዮሴፍ ጋር ነበረ ይላል። አለፍ ብዬ ነው የምነግራችሁ። እግዚአብሔርም ከማን ጋር ነበር? እግዚአብሔርም ከዮሴፍ ጋር ነበር ይላል። ብዙ ጊዜ ሰዎች የእግዚአብሔር አብሮነት ከነሱ ጋር እንዳለ ማወቅ የሚጀምሩት የሰው አብሮነት ካጠገባቸው መጥፋት ሲጀምር ነው። በሰው በተከበባችሁ ጊዜ ጃሙ እያለ ጨዋታው እያለ ሻዩ እያለ ጂንጀር እየጠጣችሁ በነበረ ጊዜ ይሰማል ማውራ ጉዳይ ጂንጀር ሻይ ይሁንልኝ እያላችሁ ብላክቲ እያላችሁ በነበረ ጊዜ ሰው ከቧችሁ የእግዚአብሔር ህልውና ላይ ታወቃችሁ ይችላል።
ሰው ባለበት ጊዜ፣ ጓደኛ ባለበት ጊዜ፣ ወዳጅ ባለበት ጊዜ እግዚአብሔር አብሮት የእግዚአብሔር አብሮነት ላይ ታወቃችሁ ይችላል። እግዚአብሔር ከናንተ ጋር እያለ እንዳለ ማወቅ የምትጀምሩት የከበባችሁ ሲበተን፣ አይዞ ያለ ሐሳቡን ሲያጥፍ፣ ቃል የገባ ፊቱን ሲያዞር፣ የዛን ጊዜ እግዚአብሔር ይመቸዋል። ኮቴውን ሊያሰማ፣ ህልውናውን ሊያሰማ፣ ድምጹን ሊያሰማ የዛን ጊዜ እግዚአብሔር ይመቸዋል። እግዚአብሔር የዛን ጊዜ በደንብ ነው የሚመቸው። ስለዚህ እንደውም በጣም የሚገርመኝ ነገር እግዚአብሔርም ከዮሴፍ ጋር ነበር ይልና የእግዚአብሔር ቃል ሲናገር ከዮሴፍ የተነሳ ጴጢፋራ ተባረከ ይላል። መሆን የነበረበት ትክክለኛው አባባል ዮሴፍ ከመምጣቱ በፊት ጴጢፋራ የፈርዖን ባለመዋል ስለሆነ ያልነበረው ነገር አልነበረም። ጴጢፋራ የሚባለው ሰውዬ ሪች ነው፣ ሂ ኢዝ ብሌስድ። ሌላ ተጨማሪ ነገር በዮሴፍ ምክንያት መጥቶ የሚጨመርለት ነገር ያለ አይነት ነገር አይደለም የሚመስለው። ያልነበረው ነገር አልነበረም። በዮሴፍ መምጣት ምክንያት መባል የነበረበት ጴጢፋራ ተባረከ ሳይሆን መባል የነበረበት ዮሴፍ ተባረከ። ጴጢፋራ ቤት ገብቶ ዮሴፍ ተባረከ ነው እንጂ መባል ያለበት፣ ከመከራ አረፈ ነው እንጂ መባል ያለበት። ከዮሴፍ የተነሳ ጴጢፋራ ተባረከ ነው የሚላችሁ መጽሐፉ ሲናገር። አንድ እውነት ልነግራችሁ ፈልጋለሁ። በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካለ ይህ የሚያሳየው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አልሰማችሁኝም ያልኩትን? በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካለ ያ ነገር የሚናገረው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አንዳንዶቻችሁ ለሰው በር ከፋች ይሆናችሁ፣ አንዳንዶቻችሁ ለሰው ቤት ሰራተኛ ይሆናችሁ፣ እድል ይሆናችሁ። በእንደዚህ አይነት ሁኔታ እናንተ ጋር ስትመጡ ግን ምንም የሚባል የሚታይ ነገር ከሌለ አንድ እውነት ልንገራችሁ። ይሄ ነገር ኢንዲኬተር ነው። ይሄ ነገር የሚያሳይ ነው። ምንድነው? እግዚአብሔር በእናንተ በኩል ለሰዎች በረከትን እያደረገ ከሆነ ይሄ መንፈሳዊ ጠቋሚ ነው። ምንድነው ካልከኝ እግዚአብሔር ላንተ እያዘጋጀልህ ያለ ነገር እንዳለ ማሳያል። እግዚአብሔር ላንተ እያዘጋጀልህ ያለ ነገር ሁልጊዜ ያስባል። በእኔ በኩል አልፎ የብዙ ሰዎችን እንባ ሲጠርግ፣ ታሪካቸውን ሲቀይር፣ ስራታቸውን ሲፈታ፣ የተዘጋባቸውን በር ሲከፍት ለኔ አታደርግልኝም ወይ? ለኔ አትሆንልኝም ወይ? ለኔ ይሄ ነገር ያስፈልገኛል። በጣም ኢምፖርታንት ነው። እንደውም አርጀንት ነው ጉዳዩ። እኔ ጋር አርጀንት ሆኖ እያለ የኔን አርጀንት የሆነ ኬስ ትቼ በሰዎች ጉዳይ ላይ ኢንተርቪው አድርጌ ስገባ እግዚአብሔር በእኔ በኩል ለሰዎች በረከትን ሲያመጣ የሚገባኝ አንድ ጉዳይ ነው። ምን ያህል ከመታወቅ ያለፈ ወርዱና ጥልቀቱ ስፋቱ ሊነገር የማይችል እግዚአብሔር ለኔ ፕሮፖዝ ያደረገልኝ በረከት ከፊት ለፊቴ እንዳለ ይታየኛል። ዘራፍ ወጋው መፍዙዝ የተመታዩ አንድ ነገር አውቃለሁ። እግዚአብሔር በእኔ በኩል ብሌስ ያደረጋቸው ሰዎች፣ ህይወታቸውን የጠቀማቸው የባረካቸው ሰዎች ለኔ ኢንዲኬተር ናቸው። ለኔ እኔ ለነሱ ፕሮፖዝ እንዳረገላቸው ለኔ በዛ 100 እጥፍ ሌላ የበረከት እርሻ እያዘጋጀልኝ እንደሆነ 100% እርግጠኛ ነኝ። የምነግራችሁ እንደዚህ ነው። እናንተ በረከት የሆናችሁላቸው ሰዎች፣ የጠቀማችኋቸው ሰዎች የሚነግሯችሁ እግዚአብሔር ለእናንተ ደግሞ ሌላ እያዘጋጀላችሁ እያለ እየሰበሰበላችሁ እያከማቸላችሁ ያለው ጉዳይ እንዳለ የሚያሳይ ጉዳይ ነው። እንግዲህ ያው ዮሴፍ ጴጢፋራ ቤት ገባ። ከጴጢፋራ ቤት ተባረረና እስር ቤት ገባ። እስር ቤት የገባበት ምክንያት ያው እናንተ ታውቃላችሁ። ከጴጢፋራ ቤት እስር ቤት የከፋ ቤትም እንኳን ቢሆንም ለዴስቲኒው የቀረበበት ቤት ነው። ለፈርዖን ቤት የተጠጋበት ቤት ነው እስር ቤት። አሁን ባነበብኩላችሁ ታሪክ ውስጥ የምትመለከቱት የገዛ ወንድሞቹ እንዴት አርገው በዮሴፍ ላይ እንደተሳለቁ እንደሳቁ፣ እንዴት አርገው በዮሴፍ ላይ አቃቂር እንዳወጡ፣ እንዴት አርገው ህልመኛው ብለው እንዳሉት እንዳፈዙበት፣ ልብሱን እንደነጠቁት፣ ጉድጓድ እንደከተቱት፣ ከዛ አውጥተው ለእስማኤላውያን እንደሸጡት ነው። ይሄ እኔ ምን አንደርስታንድ አድርጌያለሁ። ይሄንን በየትኛውም ክርስቲያን ህይወት፣ በየትኛውም ክርስቲያን መንፈሳዊ ሰው ህይወት ውስጥ ተቀባይነት ማጣት፣ ተቃውሞ፣ መጠላት፣ መገፋት ያለ ጉዳይ ነው። ሪጀክሽን ያለ ጉዳይ ነው። ሰዎች እናንተ ላይ ፕሮግራም እንዳለ ሲገባቸው፣
ራእይ እንዳላችሁ ሲገባቸው ጥሪ እንዳላችሁ ሲገባቸው አንዳች መልካም ነገር እንዳለ ሲገባቸው ከዘፍጥረት ከዮሐንስ ራእይ በሪጀክሽን ውስጥ ያላለፉ አንድም ታላላቅ እግዚአብሔር ሰዎችን አላየሁኝም። ተቀባይነት ልታጡ ልትገፉ ልትጠሉ የምትችሉ ሰዎች እንዳላችሁ ተስፋ አደርጋለሁ። እዚህም ውስጥ የምትጠሉ ሰዎች እንዳላችሁ አውቃለሁ። ሰዎች የማይቀበሏችሁ እህል አላችሁ፣ የሚበላ አላችሁ፣ ራእይ አላችሁ፣ ህልም አላችሁ፣ ፕሮግራም አለባችሁ። ነገር ግን ንግግራችሁን የማይቀበሉ አገልግሎታችሁን የማይቀበሉ ስራችሁን የማይቀበሉ ሐሳባችሁን የማይቀበሉ ብቻ አይደለም። ባለ መቀበል ብቻ ቢያበቃ ጥሩ ነበር። ካለ መቀበልም ባለፈ ለምሳሌ እኔን የማይቀበሉኝ ሰዎች አለ መቀበላቸው ብቻ አይደለም የሚገርመኝ፣ ባለ መቀበል አይደለም ያቆሙት፣ በጥላቻ ሁሉ ነው። በጥላቻ ሁሉ ነው። ስለዚህ ተቀባይነት ማጣት፣ መጠላት፣ ተቃውሞ ከውጪ ብቻ ከሰይጣን ብቻ ሳይሆን ከውስጥ ካብሮ አደግ ከስጋ ዘመድ ከቤተሰብ ከባል ከሚስት ከወንድም ከእናት ከአባት እንደዚህ ካለ በኩል ሊመጣባችሁ ይችላል። የሚያጣጥላችሁ የዝቅተኝነት ስሜት እንዲሰማችሁ የሚያደርግ ተራ እንደሆናችሁ እንደማትጠቅሙ ምናምንቴ እንደሆናችሁ እንዲሰማችሁ የሚያደርጉ ሰዎች በመንገዳችሁ ላይ ያጋጥማችኋል። ሐዋርያ ነኝ ጥሪ ያለኝ ስትል አንተ ባለ ሐዋርያ አይደለም አንተ ባለ አውሊያ ነህ የሚሉ ማለት ምንም ከዚህ ነገር ጋር የሚያገናኝ ነገር የለውም። ብትዘምር የማይጥማቸው ብታገለግል የማይጥማቸው በየትኛው መንገድ አይደለም ተወሌላውን ነገር አስራት ብትሰጥ የማይጥማቸው የደም ገንዘብ ነው የሚሉ በብዙ መልኩ ሪጀክሽን ተቃውሞ የሚባል ነገር ነፍሳችሁ ታስተናግዳለች። ይሄን ጉዳይ የማያስተናግድ ሰው በምድር ላይ ካለ ይገርመኛል። በሪሌሽንሺፕ ውስጥ፣ በጓደኝነት ውስጥ፣ በትዳር ውስጥ፣ በትምህርት ቤት፣ በስራ ቦታ፣ በብዙ ቦታ ተቀባይነት ማጣት። ለምሳሌ አንዳንዶቻችሁ ሰራተኛ ሆናችሁ ኤርላይንስ ትሰራላችሁ፣ ሰሙዌር የተለያየ ቦታ ትሰራላችሁ። እዛ በምትሰሩበት ቦታ በአለቃችሁ ተቀባይነት የሌላችሁ፣ አብሯችሁ በሚሰራው ሰው ተቀባይነት የሌላችሁ ብቻ አይደለም የምትጠሉ፣ የምትገፉ፣ የምትናቁ አይነት ስሜት ይሰማቸዋል። ይሄ ጉዳይ ደግሞ ልባችሁን ይጎዳዋል፣ ውስጣችሁን ይጎዳዋል። ለምንድን ነው በአብሮ አደጋችን አብረን ተንበርክከን በጸለይነው ሰው እኛን ወደ ጌታ በጠራን ሰው ተቀባይነት ያጣ ነው? ና ወንድሜ ና ጌታ ይጠራሃል ብሎ ከጠራን በኋላ ውሃ ጥምቀት አስተምሮን ደህንነት አስተምሮን ከዛ በኋላ ኢየሱስ ገብቶ ሉቃስ ወንጌሌቱ ጋር እንደሆነ አይተን ማውራት ስንጀምር ያኔ በፍቅር የጠራን ሰውዬ አሁን በፍቅር እኛ የምናወራውን ነገር መስማት እስኪከብደው ድረስ ጥላቻ የሚገባባቸው አስተማሪዎች ገጥመውኛል። ለምንድን ነው የሥጋ ዘመዶቻችን፣ ጓደኞቻችን፣ ቤተሰቦቻችን አብረውን የሚያገለግሉ ከኛ በፊት ሲኒየር የሆኑ ብዙ ዘመን መውደቅንም መነሳትንም ማጣትንም ማግኘትንም የኖሩ ሰዎች ያጣጣሙ ሰዎች ለምንድን ነው በእኛ ሁኔታ እንደዚህ አይነት ነገር የሚያደርጉት? ለአንዳንዶቻችሁ ተቀባይነት ማጣት፣ ለአንዳንዶቻችሁ መገፋት፣ ለአንዳንዶቻችሁ መጠላት በሕይወታችሁ ሀፕን ያደርጋል። ምክንያቱ ለዚህ ነው። ሪጀክሽን መገፋት፣ መጠላት፣ መናቅ ከማትፈለጉበት ቦታ ወደምትፈለጉበት ቦታ ሽፍት የምታደርጉበት ድልድይ ስለሆነ እናንተ ተራ ከሆናችሁበት ቦታ እንደምንም ከተቆጠራችሁበት ቦታ ገንዘብ ወደምታወጡበት ቦታ እግዚአብሔር ፖዚሽናችሁን ሽፍት ሊያደርግ ሲፈልግ እንድትጠጡት የሚያደርገው ጉዳይ ይሄ ሪጀክሽን ይባላል። ብዙ የእግዚአብሔር ሰዎች በሪጀክሽን በኩል ነው ከማይፈለጉበት ቦታ ወደሚፈለጉበት ቦታ፣ ከጨረሱበት ቦታ ወደሚጀምሩበት ቦታ ሽፍት የሚያደርጉት። የሆነ ቦታ እየተገፋችሁ ከሆነ፣ የሆነ ቦታ እየተናቃችሁ ከሆነ፣ የሆነ ቦታ ተቀባይነት ካጣችሁ የእናንተ አገልግሎት፣ ህይወታችሁ፣ እንቅስቃሴያችሁ እዛ ጋር ያበቃል ማለት አይደለም። እግዚአብሔር እያላችሁ ያለው እዚህ ቦታ ያለህን ቆይታ ጨርሰሃል፣ ወደ ሌላ የጅማሬ ክብር አመጣሃለሁ።
ወደ ሌላ ሰፊ ወደ ሆነ ቦታ ልወስድህ ነው። ይሄኛው እያጋፋ ነው። ይሄኛው እየተመቸክ አይደለም። እኔ ወዳየሁልህ ክብር ወዳለበት ሹመት ወዳለበት ወደዛ ላሻገር ነው ማለት ነው። እግዚአብሔር አምላክ በሪጀክሽን ውስጥ እንድታልፉ የሚፈልገው ከማትፈለጉበት ሁኔታና ቦታ ወደምትፈለጉበት ከጨረሳችሁበት ፍቅር ከጨረሳችሁበት ድካም ሩጫ ከጨረሳችሁበት ልፋት ከጨረሳችሁበት ሐሳብ ከጨረሳችሁበት ከዛ ቦታ ወደምትጀምሩበት ወደምታፈሩበት ወደምትወጡበት ወደምትሻገሩበት ወደዛ ሊያሻግራችሁ ሲፈልግ በሪጀክሽን ውስጥ ያሳልፋችኋል። ከመሬት ውስጥ የሚወጣ ከተማ ያለው አልኩ ሻሸመኔ አያለው አልኩ። ከመሬት ውስጥ የሚወጣ ከተማ አያለው አልኩ። ቀልደኛ ይሄ ትላንትና መጥቶ እንደ እግዚአብሔር ሰው አይደለም እንደዛ አገር ሰው አያዩኝም ነበር። እንደዛ አገር ሰው አያዩኝም ነበር። የጎሪጥ ነበር የሚያዩኝ። ውጣ ስል ባልወጣ ይሉ ነበር። ሙሴ ገሎላቸው ነፍሰ ገዳይ እንዳሉ ተበድሬላቸው ወዳ አለበት ብለውኛል። ልክ በሪጀክሽን በግራና በቀኝ ከፊትና ከኋላ ሲያናውጡኝ ግራ ሲገባኝ ለካ በዛ ሞመንት ውስጥ ይያለ ሪጀክት እየተደረክ ይያለ ላይታወቅ ይችላል። ህይወት ያበቃ ሰማይ የተደፈነብህ እግዚአብሔር የማይፈልግህ ነገር ከዚህ በኋላ ተንቆጣጥቶ የሚቀር ነው የሚመስልህ። ኖ አይደለም። ሪጀክሽን ፖቴንሻል ፕሮሞሽን ነው። አንተ ውስጥ ያለውን ፖቴንሻል እግዚአብሔር ፕሮሞት ሊያደርገው ሲፈልግ ስሩ ሪጀክሽን ነው አንተን የሚያሳልፍ ፖቴንሻል ፕሮሞሽን ስለሆነ አንተ ውስጥ ያለውን አቅም ለመግለጥ አንተ ውስጥ ያለውን ፕሮግራም ለመግለጥ በጭብጨባ በኩል አያሳልፍህም። በአክሴፕታንስ በኩል አያሳልፍህም። በአድናቆት በኩል አያሳልፍህም። በሪጀክሽን በኩል ያሳልፋል። ቢኮዝ ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ በደንብ እንድትሰሙ ይፈልጋል። መስሪያ ቤት ውስጥ እየተገፋችሁ ያላችሁ፣ በስራ ቦታ እየተገፋችሁ ያላችሁ፣ ከትንሽ እስከ ትልቅ የምታቀርቡትን ሐሳብ በጠቅላላ የሚያጣጥሉባችሁ ሰዎች ሚኒንግለስ እንደሆናችሁ እስኪሰማችሁ ድረስ የደረሳችሁ ሰዎች ካላችሁ ይሄም ይነግራችሁ እግዚአብሔር አምላክ ኔክስት ሌቭል እዚህ ላይ አትፈለጉ ትችላላችሁ። ከዚህ በፊት እንደነገርኳችሁ ጤፍኛ ጋር መናኛ ብለን ሳይሆን ማኛ ብለን እንደምንበላው አንዳንድ ቦታ ጤፍ አረም ሊመስላቸው ይችላል። እኛ ጋር ግን አንዳንድ ጊዜ እንደ አረም የምትቆጠርበት ቦታ አለ። ምንም በኪሎም በኪሎግራምም በሊትርም በምንም ቢሸጡ በጅምላም ቢሸጡ አንተ ዋጋ ቢስ እንደሆንክ የምትቆጠርበት ቦታ አለ። ከእንደዚህ አይነት ዋጋ ካጣህበት ቦታ በውድ ወደምትዘረዘርበት ቦታ ሊያመጣ ሲፈልግ እግዚአብሔር በሪጀክሽን በኩል በመገፋት በኩል ዘራፍ። ስለዚህ ሪጀክሽን ምንድነው? ፖቴንሻል ፕሮሞሽን። በጣም የሚገርማችሁ ነገር ልንገራችሁ። ሪጀክት የሚያደርጓችሁ ሰዎች በአፋቸው ሪጀክት የሚያደርጓችሁ ሰዎች በድርጊታቸው ሪጀክት የሚያደርጓችሁ ሰዎች ሪጀክት ያደርጓችሁ እንጂ ቪዥነር መሆናችሁን ግን አይክዱም። የዮሴፍ ወንድሞች ህልመኛ መሆኑን አይክዱም። ሌላውን ላሳይ። ሳኦል በህይወት ዘመኑ ሁሉ ዳዊትን እያሳደደው እንደዚህ ይለዋል፣ አንድ ቀን ንጉስ እንደምትሆን አውቃለሁ ይለዋል። አንድ ቀን ንጉስ እንደምትሆን አውቃለሁ። ብቻ አይደለም የሚለው እንደዚህ ነው የሚለው፣ ቤተሰቦቼን አደራ ይለዋል። አደራ። ዛሬ ላሳድድ እችላለሁ፣ ዛሬ ጦር ልወረውርብ እችላለሁ፣ ዛሬ በተለያየ ሁኔታ ላሯሩጥ እችላለሁ፣ ዛሬ መኖሪያ የለህም፣ አድራሻ የለህም። ግን አንድ ነገር ያውቃል። ያ የሚገፋችሁ ሰው፣ ያ የሚሰድባችሁ ሰው፣ ያ የሚንቃችሁ ሰው አንድ ነገር ያውቃል። እናንተ ባለ ራእይ መሆናችሁን ያውቃል። እናንተ ውስጥ ፕሮግራም እንዳለ ያውቃል። በደንብ ነው የሚያውቀው። እንደው የሚገርም ነገር ዮሴፍ ያየውን ህልም ሮቤል ቢያየው ኖሮ ሮቤልን አይጣሉትም ነበር። ሪጀክት የሚያደርጉ ሰዎች ሪዝን አላቸው፣ ምክንያት አላቸው። አንተ ሪጀክት የሚያደርጉበት የሚንቁ ሰዎች፣ የሚያጣጥሉ ሰዎች ምክንያት አላቸው። ቢኮዝ
በብዙ ነገር ታንሳቸዋለህ። በብዙ ነገር ታንሳቸዋለህ። በአካዳሚ ታንሳቸዋለህ፣ በኤክስፒሪየንስ ታንሳቸዋለህ፣ እንግሊዘኛ በማወቅ ታንሳቸዋለህ። ሪጀክት የሚያደርጓችሁ ሰዎች እናንተ ውስጥ ያለውን ፖቴንሻል የሚያውቁትን ያህል እናንተ አታውቁም። እኔ የገረመኝ ሳኦል ዘመኑን ሁሉ ያሳድደዋል ዳዊትን፣ ቤተሰቡን አደራ ይለዋል። አደራ አንብቡት፣ የሁለቱን ታሪክ አንብቡት። ብዙ ታላላቅ እግዚአብሔር ሰዎች በሪጀክሽን ልባቸው ደምቷል፣ አልቅሰዋል። እንደ ሕፃን ልጅ መንገድ ላይ ሄደዋል። እንደ ሕፃን ልጅ መንገድ ላይ ሄደዋል። የመንደር የቸርች ውስጥ ወይም ደግሞ የሆነ የቤት ቤት ፕሮግራም ሪጀክሽን ቀላል ነው። በከተማ ደረጃ፣ በሀገር ደረጃ፣ በስነ ጽሁፍ፣ በአዋቂዎች፣ በዶክተሮች፣ በተማሩ ሪፈረንስ እየተፈለገ የሚገፉ የሚያጣጥሉ የሚንቁ ሰዎች ሊኖሩ ይችላል። መጽሐፍ ሲናገር እንደዚህ ይላል፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። የማዕዘን ራስ የሆነው ድንጋይ ግንበኞች ቢንቁትም የማዕዘን ራስ ለመሆን አቅም ነበረው፣ ኔቸር ነበረው። የማዕዘን ራስ ለመሆን ኔቸር ነበረው። ግን ግንበኞቹ ፕሮፌሽናል ናቸው። ብዙ ጊዜ የሰዎችን ፖቴንሻል ሪጀክት የሚያደርጉት ፕሮፌሽናል ናቸው። ተራ ሰዎች አይደሉም። ሪጀክት የሚያደርጉት ፕሮፌሽናል ናቸው፣ ኤጁኬትድ ናቸው። በጉዳዩ ላይ የረጅም ዓመት ልምድ አላቸው። ዳዊት ጎልያድን ለመቅጠም ሲመጣ ለመጀመሪያ ሪጀክት ያደረገው ሳኦል ነው፣ ኤልያብ ነው። በጦርነት ልምድ አላቸው፣ ኤክስፒሪየንስድ ናቸው። ሪጀክሽን ከየትም ቢመጣ አይጎዳህም። የሆነ ሲቪ ለማስገባት መስሪያ ቤት ስትሄድ እየገባ እያለ ዘበኛው ሪጀክት ቢያደርግ አይገርምህም። ማናጀሩ ግን ሪጀክት ሲያደርግ ዲስከሬጅ ልትሆን ትችላለህ። ብዙ ጊዜ የሰዎችን ፖቴንሻል የሚያጣጥሉትና ሪጀክት የሚያደርጉት ፕሮፌሽናል ናቸው። ከባድ የሚሆነው ለዛ በትምህርት ነው ብለው መነጽራቸውን ሶስት የከፍ አድርገው በግሪክ ነግረው በደንብ አድርገው ነው እንኩሮ አድርገው የሚከተክቱ። እንኩሮ አሁን ይሄ ስብከት ነው ወይ የሚሉ፣ አሁን ይሄ ትምህርት ነው ወይ፣ አሁን ይሄ ቪዥን ነው ወይ የሚሉ ፕሮፌሽናል ናቸው። ጦር የመሩ ናቸው። ብዙ ዘመን ጦር መርተው ድል ያደረጉ ናቸው። መግቢያና መውጫውን ያውቃሉ። ጦር አያያዝ ያውቃሉ። ጋሻ አያያዝን በደንብ ነው የሚያውቁት። ሪጀክሽን ከባድ የሚሆነው ለዛ ነው። ጌታ ኢየሱስ ክርስቶስ በጣም የሚገርማችሁ ነገር ልንገራችሁ። ውሃውን ወይን ጠጅ ሲያደርገው ቴስት እንዲያደርግ ያደረገው ጠጅ አሳላፊውን እንጂ ጠጅ ጠጪዎቹን አይደለም። ጠጅ ጠጪዎቹ ሰካራሞች ናቸው። ጠጅ አሳላፊው ፕሮፌሽናል ነው። ፕሮፌሽናል እና ግንበኞች የናቁት የማዕዘን ራስ ሆናል። ይዘውት አይተውት አቅምም ቢኖረው ተፈጥሮም ቢኖረው ጥሪም ቢኖረው አልፈለጉትም። እና እሱ ደግሞ ወሰደና እታች ላይ ሳይሆን አናት ላይ ያደረገው፣ አናት ላይ ያስቀመጠው። ጥለውታል፣ ንቀውታል፣ ኔቸሩ አልወደዱት፣ አልፈለጉትም። አመጣና አናት ላይ ይወል ሪጀክት ያደረጉ ሰዎች የእግዚአብሔር እጅ የመጣለት የእግዚአብሔር እጅ ባንተ ህይወት መንቀሳቀስ የጀመረለት ተመልካች ከመሆኑ ውጪ መከልከል አይችሉም። እጁ ትምጣብህ እጅ አንተ ላይ የእግዚአብሔር እጅ ልትዘርጋ እንጂ ወደ አንተ በፍጹም መከልከል አይችሉም። በፍጹም። አንዳንዶቻችሁ በቀላል ጉዳይ ዲስከሬጅ ስትሆኑ ይገርመኛል። እንዳትሆኑ በቀላል ጉዳይ። እኔ ከልጅነቴ ጀምሮ በሪጀክሽን የኖርኩት ሙዚቃ ለመማር ቤተክርስቲያን ውስጥ የቤተክርስቲያን ልጆች ህፃናት ቲኔጀርስ ሲሰበሰቡ ከተሰበሰቡት ውስጥ አንዱ ነኝ። መዘመር ስለማልችል፣ ሙዚቃ ስለማላቅ፣ ሪትም መጠበቅ ስለማልችል ከተባረሩት አንዱ ነኝ። በቤተክርስቲያን ውስጥ የቤተክርስቲያኑ ብቻ ሳይሆን የከተማው ኪቦርድ ተጫዋች ሆኜ የቀረሁትም እኔ ብቻ ነኝ። እንደ ሰብክ እድል ተሰጥቶኝ አንድ ሳምንት አጥንቼ ለ11 ሰዓት ፕሮግራም 6 ሰዓት ቸርች ገብቼ 400 ጊዜ ራሴን በመስታወት እያየው ሰብኬ
ፕሮግራሙ ሊጀምር 20 ደቂቃ ሲቀረው ትተነዋል የተባልኩ እኔ ነኝ። በደንብ እንድትሰሙ ይፈልጋሉ። መጽሐፍ ቅዱሳችሁን ክፈቱና አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ነግራችኋለሁ። ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ ሪጀክት የሚያደርጓችሁ ሰዎች ፕሮፌሽናል ናቸው፣ ልምድ አላቸው። የእናንተን አስተምሮ፣ ትምህርት፣ ሐሳብ፣ አገልግሎት ምናምን ከብዙ ነገር አንፃር ይተነትኑላል። በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ላይ የምታነቡት የእግዚአብሔር ቃል እንደዚህ ይላል። ከሕዝቡ መኳንንቶች ጋር ያስቀምጧቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳዋል፣ ምስኪኑንም ከጉድፍ ያስነሳዋል። የምድር መሰረቶች የእግዚአብሔር ናቸውና በቃ ከሕዝብ መኳንንቶች ጋር ያስቀምጠው ዘንድ ፈንድያ ላይ የተቀመጠውን ትቢያ ላይ የተቀመጠውን ምስኪኑን ያነሳዋል። ይሄ ማለት ከፋንድያ ላይ ከትቢያ ላይ የተነሳው ሰው ተነስቶ የተቀመጠው በሕዝብ መኳንንት መካከል ነው። ይሄ ማለት ሰውየው ውስጥ ፖቴንሻል አለ የመምራት ማለት ነው። ለምን ካልከኝ በሕዝብ መኳንንቶች ፓርት ኦፍ ሊደርሺፕ ነው። ከትቢያ አንስቶት በሕዝብ መካከል አይደለም የሚለው መጽሐፉ፣ በሕዝብ መኳንንቶች መካከል ያስቀምጠው ዘንድ ነው የሚለው። እግዚአብሔር ሊደርሺፕን በቸርነት አይሰጥም፣ በፖቴንሻል ነው የሚሰጥህ። እንኳን አይደለም እግዚአብሔር ሰውም ሊደርሺፕን ዝም ብሎ አይሰጥም። እኔ አሁን መሪ ምረጥ ብባል ዝም ብዬ በቸርነት ናንተ ምራው ብዬ አይደለም የምሰጥ። ይሄንን ከትቢያ ላይ አንስቶ መኳንንት መካከል ያስቀመጠውን ሰውዬ ፖቴንሻል ስላለው ነው በመኳንንት መካከል ያስቀመጠው። ሪጀክሽን ግን ገፍቶ ፋንድያ ላይ ያስቀምጡታል። መኳንንቶቹ ገፍተው ፖቴንሻል ያላቸው ገፍተውት ትቢያ ላይ ተቀምጧል። የምድር መሰረት ሁሉ የሱ ስለሆነ በሪጀክሽን የተጣለውን ሰውዬ አነሳውና አምጥቶ መካከላቸው አስቀመጠዋል። እግዚአብሔር እንደዚህ ይናገረኛል። በዚህ ዓመት እንደዚህ የተገፋችሁ ሰዎች ፖዚሽን ትቀይራላችሁ። እግዚአብሔር ምስክር፣ የሆነ ቦታ ትገኛላችሁ። አሜን በል። ዝም ብለህ አሜን በል። ትገኛለህ። በቃ የሆነ ቦታ ዘንድሮ የሆነ ቦታ በመሪዎች መካከል አሜን በል። አንተ በመሪዎች በአገር መሪዎች መካከል በሚኒስትሮች መካከል በዘፍጥረት መጽሐፍ ምዕራፍ 29 በዘፍጥረት መጽሐፍ ምዕራፍ 29 ቁጥር 34 ላይ መጽሐፍ ምንድን ነው የሚለው? ከዛ በፊት እኔን ስሙኝ፣ ቀና በሉ። ኢየሱስ እንደ ካህን መጥቷል። ሊቀ ካህን ነው። አሴ ኪንግ መጥቷል። ኢየሱስ ንጉስ ነው አይደለም? አዎ፣ ኢየሱስ እንደ ንጉስ፣ ኢየሱስ እንደ ካህን መጥቷል። ሁለቱ የመጽሐፍ ቅዱሳችን ኦልድ ቴስተመንት የአገልግሎት ፒላሮች ሌዊና ይሁዳ ናቸው። የሌዊና የይሁዳ እናት የተጠላችው ሊያ ናት። እግዚአብሔርም መጠላቷን አይቶ ሪጀክሽን ካለ በትክክል የምነግርህ ሩቅ የሚሄድ ካንተ የሚወጣ ለዓለም የሚተርፍ ፕሮግራም አለ። አሜን ባል